ሰዎች ስለ ሀብት ሲያስቡ ብዙውን ጊዜ ኒውዮርክን፣ ለንደንን ወይም ዱባይ ያሉ ከተሞችን ያስባሉ። ነገር ግን አፍሪካ በሺዎች የሚቆጠሩ ሚሊዮነሮች የሚኖሩባቸው፣ ኢንቨስት የሚያደርጉባቸው እና ስራ የሚሰሩባቸው ከተሞችን መገኛ ነች። እነዚህ ከተሞች የቅንጦት ሰፈሮችን፣ ሰማይ ጠቀስ ህንፃዎችን፣ በሀገሪቱ ውስጥ ካሉ እጅግ ውድ የሆኑ ሪል ስቴቶችንም ይይዛሉ። 10 ብዙ ሚሊዮነሮች የሚኖሩባቸው የአፍሪካ ከተሞች። 10ኛ ሉዋንዳ አንጎላ 1800 ሚሊዮነሮች ይኖሩባታል። አብዛኛው የሉዋንዳ ሀብት የሚመጣው ከነዳጅና ጋዝ ነው። አንጎላ ከአፍሪካ ታላላቅ የነዳጅ አምራች አንዷ ስትሆን ይህም ለ10 ዓመታት ለባህል ሀብቶችና ለንግድ ባለቤቶች ከፍተኛ ሀብትን ፈጥሯል። ሉዋንዳ ከፍተኛ የኢኮኖሚ ተግዳሮቶች ቢያጋጥማትም አሁንም ድረስ ከአፍሪካ ዋና ዋና የሀብት ማዕከላት አንዷ ሆናለች። 9ኛ አክራ ጋና 2000 ሚሊዮነሮች ይኖሩባታል። አክራ በምዕራብ አፍሪካ በፍጥነት እያደጉ ካሉ የንግድ ማዕከላት አንዷ ሆናለች። ኢኮኖሚዋ በፋይናንስ፣ በንግድ፣ በቴሌኮም እና በሪል ስቴት ላይ የተመሰረተ ነው። እንደ ኢስት ሌንጎን፣ ካንትመንት ያሉ ሰፈሮች በቅንጦት ቪላዎች፣ በዘመናዊ የገበያ ማዕከላትና በሌክዠሪ ኑሮ ይታወቃሉ። 8ኛ ፕሪቶሪያ ደቡብ አፍሪካ 2300 ሚሊዮነሮች ይኖሩባታል። ፕሪቶሪያ በደቡብ አፍሪካ ካሉ በጣም አስፈላጊ ከተሞች አንዷ ናት። የአገሪቱ ዋና ከተማ እንደመሆኗ መጠን የመንግስት ተቋማት፣ ዋና ዋና ንግዶችን እና ሀብታም ሰዎችን ትስባለች። የከተማው ሀብት የሚመጣው ከመንግስት አገልግሎቶች፣ ፋይናንስ፣ ቴክኖሎጂ እና ሪል ስቴት ነው። ፕሪቶሪያ በሰፋፊ ሰፈሮቿ፣ በቅንጦት ቤቶቿ እና በከፍተኛ የኑሮ ደረጃዋ ትታወቃለች። 7ኛ አዲስ አበባ ኢትዮጵያ 2700 ሚሊዮነሮች ይኖሩባታል። አዲስ አበባ የኢትዮጵያ ዋና ከተማ ብቻ ሳይሆን በአፍሪካ በፍጥነት እያደጉ ካሉ ከተሞች አንዷ ነች። ከተማዋ በግንባታ፣ በባንክ፣ በማኒፋክቸሪንግ፣ በቴሌኮም እና በአቪዬሽን ሀብትን ታመነጫለች። የአፍሪካ ህብረትና በርካታ ዓለም አቀፍ ድርጅቶችን መኖሪያ ነች። ባለፉት ዓመታት ዘመናዊ የሰማይ ጠቀስ ህንፃዎችና አዳዲስ የመሰረተ ልማት ፕሮጀክቶች የከተማዋን ገጽታ ቀይረዋል። የኢትዮጵያ ኢኮኖሚ እየሰፋ ሲሄድ አዲስ አበባ አዳዲስ ስራ ፈጣሪዎችና ባለሀብቶችን ማፍራቷን ቀጥላለች። 6ኛ ካዛብላንካ ሞሮኮ 2900 ሚሊዮነሮች ይኖሩባታል። ካዛብላንካ የሞሮኮ የፋይናንስ ዋና ከተማ ናት። የከተማው ሀብት የሚመራው በባንክ፣ በማኒፋክቸሪንግ፣ በቱሪዝም እና በዓለም አቀፍ ንግድ ነው። ብዙ ዓለም አቀፍ ኩባንያዎች ካዛብላንካን ወደ ሰሜን አፍሪካ እንደ መግቢያ በር አድርገው ይጠቀሟታል። ዘመናዊ ሰማይ ጠቀስ ህንፃዎች ከቅንጦት ሆቴሎችና ከባህር ዳርቻ ልማት ጎን በአፍሪካ ውስጥ ካሉት አስፈላጊ የንግድ ማዕከላት አንዷን ፈጥረዋል። 5ኛ ሌጎስ ናይጄሪያ 3600 ሚሊዮነሮች ይኖሩባታል። ሌጎስ የናይጄሪያ የንግድ ማዕከል ናት። ናይጄሪያ የአፍሪካ ግዙፍ ኢኮኖሚ ከሆነች ሌጎስ ደግሞ የእሷ ሞተር ናት። ከተማዋ በነዳጅና ጋዝ፣ በባንክ፣ በቴክኖሎጂ እና በመዝናኛ ሀብትን ታመነጫለች። እንደ ቪክቶሪያ ደሴት፣ ኢኮዮ እና ሌክ ያሉ የቅንጦት ሰፈሮች በአፍሪካ ውስጥ በጣም ውድ የሆኑ ቪላዎችን ይዘዋል። 4ኛ ናይሮቢ ኬንያ 4200 ሚሊዮነሮች ይኖሩባታል። ናይሮቢ የአፍሪካ ሲሊኮን ቫሊ በመባል ስትታወቅ በአፍሪካ ግንባር ቀደም የቴክኖሎጂ ማዕከል ናት። ሀብቷ የሚመጣው ከቴክኖሎጂ፣ ከፋይናንስ፣ ከቱሪዝም፣ ከሪል ስቴት እና ከዓለም አቀፍ ድርጅቶች ነው። ብዙ ዓለም አቀፍ ኩባንያዎች ናይሮቢ ላይ የአፍሪካ ዋና ዋና መስሪያ ቤቶችን ከፍተዋል። እንደ ካረን፣ ሩንዳ እና ሙታይንጋ ያሉ የቅንጦት ሰፈሮች ለኬንያ ባለጸጎች መኖሪያ ናቸው። 3ኛ ካይሮ ግብጽ 6800 ሚሊዮነሮች ይኖሩባታል። ካይሮ በአፍሪካ ውስጥ ታላቋ ከተማና ጥንታዊ ከሆነ የኢኮኖሚ ማዕከል አንዷ ነች። ሀብቷ የሚመጣው ከቱሪዝም፣ ከባንክ፣ ከግንባታ፣ ማኒፋክቸሪንግ እና ከመንግስት አገልግሎቶች ነው። በየዓመቱ በሚሊዮን የሚቆጠሩ ቱሪስቶች ግብጽን ይጎበኛሉ። ይህም የካይሮን ኢኮኖሚ ለመደገፍ ረድተዋል። 2ኛ ኬፕ ታውን ደቡብ አፍሪካ 8500 ሚሊዮነሮች ይኖሩባታል። ኬፕ ታውን የተፈጥሮ ውበትን ከልዩ ሀብት ጋር ጣምራ ይዛለች። የከተማው ኢኮኖሚ በቱሪዝም፣ በፋይናንስ፣ በቴክኖሎጂ፣ በሪል ስቴት እና በዓለም አቀፍ ኢንቨስትመንት ላይ የተመሰረተ ነው። የኬፕ ታውን ታዋቂው የባህር ዳርቻ ከመላው ዓለም ሀብታም ጎብኚዎችን ይስባል። ኬፕ ታውን በአፍሪካ ብቻ ሳይሆን በዓለም አቀፍ ደረጃ ለመኖር ከሚፈለጉ ከተሞች አንዷ ናት። 1ኛ ጆሃንስበርግ ደቡብ አፍሪካ አንደኛ ደረጃን የምትይዘው ጆሃንስበርግ ናት በ11700 ሚሊዮነሮች። ጆሃንስበርግ ብዙውን ጊዜ የአፍሪካ የፋይናንስ ዋና ከተማ ተብላ ትጠራለች። በአህጉሪቱ ውስጥ ትልቁን የሀብት ክምችት ይዛለች። የከተማዋ ሀብት መጀመሪያ ላይ የተገነባ በወርቅ ማዕድን ማውጣት ነበር። ዛሬ ላይ ግን ኢኮኖሚዋ በባንክ፣ በፋይናንስ፣ በሪል ስቴት፣ በቴክኖሎጂ እና በዋና ዋና ታላላቅ ኩባንያዎች ላይ የተመሰረተ ነው። የሳንዲተን የቅንጦት ሰፈር ብዙውን ጊዜ የአፍሪካ ሀብታሙ ሰፈር ተብሎ ይጠራል። ከ11000 በላይ ሚሊዮነሮች ያላት ጆሃንስበርግ በአፍሪካ ውስጥ የሀብት ንጉስ ሆና ቀጥላለች። ከአዲስ አበባ ፈጣን እድገት እስከ ጆሃንስበርግ የፋይናንስ የበላይነት፣ እነዚህ ከተሞች የአፍሪካን የኢኮኖሚ ወደፊት ሁኔታ እየቀረጹ ነው። ግን ጥያቄው በሚቀጥሉት 10 ዓመታት ውስጥ ከፍተኛ ሚሊዮነሮችን የሚያገኘው የትኛው ከተማ ነው? መልሶን በኮሜንት ያሳውቁን።